ሰላም እንዴት ናችሁ? ዛሬ በቆንጆ ማዕድ የምናዘጋጀው ይህ የምታዩትን የዶሮ ጥብስ በሩዝ ነው የምናዘጋጀው። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ እና ላይክ አድርጉ። አሁኑኑ አድርጉ። እሺ፣ ኦይል ወይም ዘይት እናደርጋለን። ከዛ በኋላ በትንሹ የተከተፈ ሽንኩርት፣ እሱን በደንብ ከበሰልን በኋላ የተቆራረጡ ቲማቲሞች ይኖሩናል፣ እሱን እንጨምራለን። ሰብስክራይብ እና ላይክ በማድረግ በታበረታቱኝ በጣም ደስ ይለኛል። በብዛት ደግሞ ይህንን የኔ የሚሰራቸውን ቪዲዮዎች ሙሉ የምታዩት ሰዎች ሰብስክራይብ እያደረጋችሁ አይደለም እንደሚያሳየኝ ከሆነና እባካችሁ ፕሊዝ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። ቲማቲሙና ሽንኩርቱ በደንብ ከበሰለ በኋላ ካሮት ጨምርበታለሁ። ካሮቱን ከቲማቲሞቹና ከሽንኩርቱ ጋር በደንብ እናዋህዳለን። በመቀጠል ፎሰሊያ ጨምሬያለሁ። ፎሰሊያ በዚህ ሳይዝ የማትወዱ ሰዎች ተለቅ ተለቅ አድርጋችሁ መጨመር ትችላላችሁ። በዚህ መልኩ እናዋህደውና የተፈጨ ወይም ደግሞ ቾፕድ የተደረገ ነጭ ሽንኩርት አረኩበት ለጣዕም ያህል። በደንብ እናዋህደዋለን። ይሄ በደንብ ጥብስ ካላለን በኋላ ሩዙን እንጨምራለን ማለት ነው። በደንብ የታጠበ ሩዝ መሆን አለበት እዚህ ጋር። ከዛ ማቀላቀል ከሶሱ ጋር በደንብ እናቀላቅለዋለን። ውሃ ጨምረን እንዲበስል መተው ነው ማለት ነው። ሩዝ መጀመሪያው አካባቢ ብቻ ነው እንጂ ከዛ በኋላ ራሱ በስሎ ውሃውን ሲመጥ ኦልሬዲ ደርሷል ማለት ነው። ስለዛ አንድ ይሄን ከቀላቀል ነው በኋላ ወደ ዶሮ አሰራሩ እንሄዳለን ማለት ነው። በዚህ መልኩ ከቀላቀልነው በኋላ ውሃ እንጨምራለን ከላዩ ላይ። ውሃን ሞላበትና በመቀጠል ቀረፋና ቅርንፉድ አደርግበታለሁ። አሁን ለቴስት ያህል እና የተለያዩ ቅመሞች ጥብስ ቅጠል፣ ከሙንና ኮረሪማ ነው ትንሽ እያደረኩት። እሱን እናቀላቅላለን። በቃ እንዲበስል እንተዋዋለን ማለት ነው። ወደ ዶሮ አሰራሩ እንሄዳለን። ሰብስክራይብ እና ላይክ እያደረጋችሁ ፕሊዝ። አሁን የዶሮውን ሶስ ነው የምናዘጋጀው። ቤት ያላችሁን የተለያዩ ቅመሞችና ጨው ማድረግ ትችላላችሁ። እኔ የተጠቀምኩት መከለሻ፣ ቁንዶ በርበሬ፣ ኮረሪማ፣ የጥብስ ቅጠል ያላችሁን ቅመም ብቻ መጠቀም ትችላላችሁ። ሶያ ሶስ አደረኩኝ። ዝንጅብልና ነጭ ሽንኩርት ለቴስቱ ያህል እናደርግበታለን። እዚህ ጋር ይሄንን የተፈጨ ማድረግም ትችላላችሁ እና ዱቄት ጨምራለሁ። ግማሽ ኩባያ ያህል እና እርጎ ጨመርኩኝ። እሱን በደንብ ማቀላቀለው እና ቺሊ ፔፐር ወይም ሬድ ፔፐር መጠቀም ትችላላችሁ። እዚህ ጋር ሚጥሚጣ መሆን ይችላል፣ በርበሬ መሆን ይችላል ማለት ነው በሱ ፋንታ። እሱን በደንብ ሚክስ ካረግን በኋላ የዶሮዎቹን እኔ ቦይል የሆነ ዶሮ ስጋ ነው ያደረኩት። እናንተም ሳትቀቅሉት ማድረግ ትችላላችሁ። እኔ ኦልሬዲ ቀቅያዋለሁ፣ በተለያዩ ቅመሞች ቀቅያው ነበረ። እሱን ቦይል የሆነውን ቺክን ወደ ሶሱ አደርጋለሁ ማለት ነው። በደንብ እንዲዋሃድ ለትንሽ ደቂቃ እናስቀምጠዋለን። እንደዚህ ካደረግነው በኋላ በላስቲክ ነገር ሸፍናችሁ ለአንድ 30 ምናምን ደቂቃ ታስቀምጡት። ቴስቱ በጣም አሪፍ ይሆናል። በዚህ መልኩ ከተዋሃደ በኋላ ያጋላችሁ ዘይት ላይ ማድረግ ነው ማለት ነው። በጣም ቀላል ጥሩ የሆነ የራት ወይ የምሳ አማራጭ ይሆናል። በየቤታችሁ መሞከር ያለባችሁ ምግብ ነው።
በዚህ መልኩ ደርሷል። እንዴት እንደሚያምር እዩት። በጣም አሪፍ አበሳሰል ነው የያዘው። በጣም ቀላል ነው። ፍራየር ቢኖራችሁ ደግሞ በጣም ቀላል ይሆናል ማለት ነው። እንዲህ ማገላበጥም አይጠበቅባችሁም። የተጠበሰውን ዶሮ ወደ በሰለው ሩዙ በዚህ መልኩ በስሏል። ወደ እሱ እናደርገዋለን ማለት ነው። በጣም ቀላል ነው። በጣም ቆንጆ የሆነ የራት ወይ የምሳ አማራጭ ሊሆን ይችላል። ሞክሩት በየቤታችሁ። ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። አመሰግናለሁ። በሌላ ቪዲዮ እንመለሳለን። ከቆንጆ ማዕድ ቻው።